በአንገት አካባቢና ትከሻ ውጥረት ካለ ይህ ቪዲዮ ለእናንተ ነው። ሰላም ጤና ይስጥልን፣ ሮቤል ነኝ ከጤና ቴራፒ። በምስሉ ላይ ለማየት እንደምንሞክረው የዛሬው ታካሚያችን በአንገትና ትከሻ አካባቢ እንዲሁም ሙሉ ገላውን ማሳጅ ለመደረግ መጥቶ ነበረ። እኛም ደግሞ እንደዚህ ስፔሲፊክ አድርገን በሚያስፈልገው ቦታ ላይ ጫን አድርገን ሰርተን እንግዳችንም ወይንም ታካሚያችን ካለበት ድካምና መጫጫን ለቀቅ ብሎት አመስግኖን ሄዷል። በአንገት አካባቢ የሚገኘው የአከርካሪ ሰርቪካል በመባል ይታወቃል። እዛ አካባቢ ላይ ብዙ የአንገትን ወይም የራስ ቅልን ተሸክሞ የሚቆየው ያ አከርካሪ ብዙ ጫና ስለሚደርስበት እንዲሁም በነርቮቹ መተላለፍ ብዙ ድካም፣ እንደገናም እንቅልፍ ማጣት፣ እንደገናም ይሄ አጉል የሆነ አስተኛኘት በምንተኛበት ጊዜ የመጎዳት እንዲሁም ውጥረትን የማምጣት አለመመቻቸት እንደዚህ አይነት ነገሮችን ያስከትላልና ሁልጊዜ እንደምንለው ቸል ባትሉት እንደዚህ ህመም ሲሰማችሁ በአቅራቢያችሁ በሚገኝ የቴራፒ ማዕከል ሄዳችሁ ከውጥረታችሁ ቀለል እንዲላችሁ እንደገና ነርቭም ስርዓቱን ተከትሎ እንዲሰራ የጡንቻ መወጠር እንዲሁም የጅማት መወጠሮች ትክክለኛ ስራቸው እንዲሰራ ቴራፒ ወይንም የቴራፒ እገዛ ያስፈልጋቸዋል። ሁልጊዜ እንደምንለው እንደዚህ አይነት ስራዎች ሲሰሩ ራንደም ሰዎችን ጠርታችሁ እሺን ከማለት ይልቅ ባለሙያዎች ቢያሾቹ ይመከራል። ይህን አገልግሎት የምትፈልጉ ወደኛ ማዕከል መምጣት ከፈለጋችሁ ስልካችን ባዮ ላይ አለ። ሰሚት ኤምሲ 20 ሜትር አካባቢ እንገኛለን። ደውሉልን፣ ቀጠሮ ያዙ። እናመሰግናለን።